ሰላም ሰላም፣ እንዴት ናችሁ? እንዴት ሰነበታችሁልኝ? የተወደዳችሁ የአርበኛ ጎጆ ሚዲያ ቤተሰቦቼ እንዲሁም ተመልካቾቼ በሙሉ ሁላችሁ ባላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ የመጣሁት በጣም ከረጅም ጊዜ በኋላ ነው። ከሚዲያ በጣም ርቅ ያለሁኝ። ምንድነው ከሚዲያ የራኩት? እንደገናም ደግሞ የዩቲዩብ ካምፓኒ የስም ማስጠንቀቂያ ደብዳቤ ጽፎብኛል እና ምንድነው ያ የማስጠንቀቂያ ደብዳቤ እናም ደግሞ ከእናንተ ምን እፈልጋለሁ የሚሉትን ነገሮች በዛሬ ቪዲዮ ለመስራት አስቤያለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ሁኑ። እንግዲህ ቅድም እንዳልኳችሁ ከሚዲያው በጣም ረጅም ጊዜ ሆኖኛል። ኦልሞስት 6 ወር እና ከዛ በላይ ሆኖኛል። ለምንድን ነው የጠፋሁት ከሚዲያው የሚለው ነገር በጣም ቢዚ ሆኜ ነው ተመልካቾቼ፣ በጣም ቢዚ ሆንኩኝ። ምንድነው ያው እንዳልኳችሁ ረጅም ዓመት ከ8 ዓመት በላይ ልጆችን ቤት ውስጥ ለማሳደግ ስራ ትቼ ቤት ውስጥ ተቀምጬ እንደነበር ነግራችኋለሁኝ። ስለዚህ ልጆችን መንከባከብ በቤት ውስጥ ያለውን ጥቅም በተመለከተ የተለያዩ ቪዲዮዎችን ከራሴ ልምድ ተነስቼ ሰርቻለሁና ትዝ ይላችሁ እንደሆነ መጀመሪያ ከህዝብ ጋር የተዋወቅኩት ማለትም ወደ ዩቲዩብ የመጣሁት 3ኛ ልጄን እርጉዝ እያለሁ ነበርና ከዛም በኋላ እንግዲህ የተለያዩ በቤት ውስጥ የማዘጋጃቸውን ቀለል ያሉ ምግቦች እንደገናም ደግሞ አንዳንድ የምንጠጣቸውን ትኩስ ነገሮች ከጤና ጋር በተያያዘ ልንጠቀማቸው የሚገቡ የተለያዩ ምግቦችን በተመለከተ እየሰራሁ አንዳንድ ቪዲዮዎችን አሳያችሁ ነበር። ስለዚህ በዛ ነው ከእናንተ ጋር በደንብ የተግባባሁት። እንደውም የለውዝ ሻይ አፈላል በጣም ብዙ ያገኘልኝና ከብዙ ህዝብ ጋር ያስተዋወቀኝ ነው። የሞሪንጋ ሻይ፣ የለውዝ ሻይ አፈላል እንደገናም የተለያዩ የቅመም የእርድ፣ የሽሮ፣ የበርበሬ አዘገጃጀት በተመለከተ ቪዲዮዎችን ሰርቼላችሁ እነዚህ ቪዲዮዎች በጣም ከህዝብ ጋር አስተዋውቀውኛልና ከዛም በኋላ ደግሞ የዩቲዩብ ስራዬን ለማስተዋወቅ ቲክቶክ እጠቀም ነበር። ያው እኔ በጣም ብዙ የሚዲያ ሰው አይደለሁም፣ ማለትም በየጊዜው ቲክቶክ ላይ ዩቲዩብ ላይ የምመጣ አይነት ሰው አይደለሁም። ግን ቲክቶክንም የመረጥኩት ያው የዩቲዩብ ስራዬን ለማስተዋወቅ ብዬ ነው። በተገናኘ ባል፣ ሚስት፣ ልጆች ጋር በተገናኘ አንዳንድ ቪዲዮዎችን ከራሴ ልምድ ተነስቼ አንዳንድ ምክር አዘል የሆኑ ነገሮችን ሰርቼ ከዚሁ ጋር ከህዝብ ጋር ከእናንተ ከውድ ቤተሰቦቼ ጋር የምንወያይበት ነገር ነበርና ያንን ፕሮግራም አዘጋጅ ነበር። ከዛም በኋላ እንግዲህ እንዳልኳችሁ ከረጅም ጊዜ በኋላ ወደ ስራ መመለሴን የሚገልጽ ቪዲዮ ሰርቼ ነበር። እንግዲህ አሁን ወደ ስራው ዓለም ከተመለስኩ በኋላ ያው ሙሉ ቀን ስራ ነው ሙለው። የምነሳው በጣም በጠዋት ነው። ለምሳሌ ልጆችን ለትምህርት ቤት ለመሸኘት፣ ለምግብ ለማዘጋጀት ጠዋት እርሊ ነው የምነሳው። ያው አብዛኞቻችን እናቶች የምንነሳው 10 ተኩል 11 ሰዓት ነው። የኔም ተመሳሳይ ነው፣ ምንም የተለየ ነገር የለውም። ጠዋት እነሳለሁ። ከዛም በኋላ ደግሞ ያው ጉድ ብለን ወደ ስራ እንሄዳለን። ሁላችንም ከቤት እንወጣለን ማለት ነው። ከዛ በኋላ እኔ ሙሉ ቀን ነው የምውለው። ከዛ ማታ እመጣለሁ። ማታም ስመጣ እንግዲህ ልጆች ይቀበሉኛል። ልጆችን መንከባከብ አለ፣ ማጣጠብ አለ፣ ራት ማብላት አለ። በተጨማሪ ደግሞ ከነሱ ጋር የተወሰነ ጊዜ ማሳለፍ አለ። ለምን ሙሉ ቀን ስለማላገኛቸው ያው እንጫወታለን። የተወሰነ ጊዜ ከልጆቼ ጋር አሳልፋለሁ። እንዲህ እያለን ይመሻል። ያው በጣም ከዚህ ጎን ለጎን መግለጽ ሳልገልጽ ማለፍ የማልፈልገው ነገር ባለቤቴ በዚህ ሁሉ አብሮኝ እንዳለ ነው። አብሮኝ በጣም ያግዘኛል። አብረን ነው ብዙ ነገሮችን ከባለቤቴ ጋር የምናከናውነው። ያም ለቤታችን ለደስታው ትልቁ መሰረት የቤት ውስጥ ስራዎችን ሁሉንም ማለት ይቻላል አብረን ነው የምናከናውነው። እኔ አንድ ስራ ያው እሱ ደግሞ ሌላ ይሰራል። ያማ ባይሆን ኖሮ በጣም ከባድ ነበር የሚሆንብኝና እንዲህ ስለማደርግ የሙሉ ቀን ውሎ ይህ በመሆኑ እውነት ከእናንተ ርቄያለሁ። ከዛም በኋላ ዩቲዩብ ደግሞ የማስጠንቀቂያ ደብዳቤ ጽፎብኛል። ረጅም ጊዜ ፖስት ስላላደረሽ ያው እኔ ሞኔታይዝ ሌቭል ላይ ደርሼ ነበርና ያንን ላነሳብሽ ነው፣ ከዚህ በኋላ ብር መስራት እንዳትቺ ላደርግ ነው የሚል ነገር ጻፈ። ምክንያቱም ከ6 ወር በላይ ፖስት ሳይደረግ ከዩቲዩብ ካምፓኒ ጋር አብሮ መቀጠል ስለማይቻል ማለት ነው። እኔ ደግሞ ይህንን ዩቲዩብ ቻናል በጣም ብዙ የለፋሁበት ከእናንተ ከቤተሰቦቼ ጋር ሆኜ እዚህ ደረጃ ይሄን ያህል ሰብስክራይብ ራሱ አግኝቼ እዚህ ደረጃ ራሱ የደረስኩት
ያው በብዙ ጥረት ነው። በዚህ የተነሳ እንግዲህ ይህንን ቻናል በቀላሉ መተው አልፈልግም። እናንተን ቤተሰቦቼ አምናችሁን ወዳችሁን ቤተሰቤ የሆናችሁትን በሙሉ ትቼ መቀመጥ አልፈልግም። ስለዚህ አሁንም በአዲስ ቪዲዮ ለመምጣት ሞክሬያለሁ። በተቻለኝ መጠን እንግዲህ ለመምጣት ጥረት አደርጋለሁ። አንዳንድ ሀሳቦችን አንስቼ ለማንሳት ለመወያየት ጥረት አደርጋለሁ። በተለያዩ አይዲያዎች ላይ ለመስራት የምግቡን ስራ እንደዚሁ ድጋሚ ለምሳሌ በጣም ብዙ የጠየቃችሁ ያላችሁ የሞሪንጋ ሻይ ከሞሪንጋ ሻይ አፈላል ጋራ ኮሜንት ገብታችሁ ብታዩ እንዲህ ብታሳይን እንዲህ ብታደርጊ ፕላስ የለውዝ ሻዩን በተመለከተ እንዲህ ብታደርጊ ያላችሁ ሰዎች አሉ፣ ተመልካቾች አላችሁ። ስለዚህ እሱንም በተመለከተ ቪዲዮ ሰራለሁ። ድጋሚ እያንዳንዱ ዝርዝር ነገሮችን በተመለከተ ቪዲዮ ሰራለሁ። ለጥያቄዎቻችሁ በቪዲዮ መልስ እንድመልስላችሁ የጠየቃችሁኝን በሙሉ ይሄንን ነገር ለማድረግ ጥረት አድርጋለሁ ማለት ነው። ያው እንደምታውቁት እንዳልኳችሁ ነገሮች አልጋ ባልጋ አይደሉም። ብዙ አስቸጋሪ ሁኔታዎች አሉ። በጣም ጊዜ መዋጀት አለ። እንዲሁም ከዚህም በተጨማሪ ደግሞ በተለይ ቀለል ያሉ ምግቦችን ጠዋት ስነሳ ምንድነው የምሰራው ቀለል ባለ ሁኔታ ሁሉንም አቻችዬ ወደ ስራው የምመጣው እንዴት ነው የሚሉትንም ተከታታይ ቪዲዮዎች ለመስራት አስቤያለሁ እና እነዚህ ነገሮች እንግዲህ እናንተ እገዛ ያስፈልጋሉ። ማለት ያው ተመልካቾቼ ከጎኔ ካላበረታታችሁኝ ከጎኔ ካልሆናችሁ ያው አድካሚ ስራ ስለሆነ የእናንተ ማበረታቻ ያስፈልገኛል እና ከእናንተ ደግሞ የምፈልገው ምንድነው ማበረታቻ በፊት የነበሩት ማበረታቻዎች እንዲቀጥሉልኝ እናም ደግሞ እንደገናም አሁንም በአዲስ መልኩ ለመምጣት ራሴን ለማዘጋጀት ከወዲሁ ጥረት እያደረግኩ ስለሆነ ከዚህ ጥረቴ ጎን ለጎን እንድታግዙኝ የሚል ሀሳብ ነው ማለት ነው ተመልካቾቼ። ስለዚህ አሁን እንደ አዲስ ብቅ ለማለት እጅ አልሰጥም። ያው የ30 ቀን ጊዜ ነው የሰጠን። ስለዚህ እስከ 30 ቀን ድረስ ምን አስቆየን። ስለዚህ ከእናንተ ጋር ከውድ ቤተሰቦቼ ጋር ሆኜ የተለያዩ ነገሮችን በመስራት እንድታግዙኝ እናንተም ከጎኔ እንድትሆኑ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ሰብስክራይብ እንድታደርጉ እንዲሁም ደግሞ ይሄንን ቪዲዮቼን ላይክ ሼር እንድታደርጉ እጠይቃችኋለሁ። ታበረታቱኝ እፈልጋለሁ። ስለዚህ ከኔ ጋር እንድትሆኑ አብራችሁኝ እንድትሆኑ እጠይቃችኋለሁ ማለት ነው። እንግዲህ ያው ህይወት ምን ያህል በተለይ ለእናቶች ምን ያህል ህይወት ከባድ እንደሆነ ሁላችሁም የምታውቁት ነገር ነው። ስለዚህ እነዚህ ነገሮች እስቲ ያሉብንን ቻሌንጆች እንዴት አድርገን መወጣት አለብን፣ ምን ማድረግ አለብን የሚለውን ነገሮች በአጠቃላይ ለመወያየትም ለማየትም እንግዲህ እኔ ተዘጋጅቻለሁ። እናንተን እጠብቃለሁ ማለት ነው። ስለዚህ ከኔ ጋር እንድትሆኑ ሰብስክራይብ እንድታደርጉ ላይክ ሼር እንድታደርጉልኝ አበረታታችኋለሁ። እንግዲህ ለዛሬ ይብቃኝ። በጣም ከረጅም ጊዜ ቆይታ በኋላ ስለመጣሁኝ ለዛሬ ይብቃኝ። በሌላ ጊዜ በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ።